አነብና ሐሳቡን ግን አካፍላችኋለሁ። እንደዚህ ይላል። በገጽ ለምትፈልጉ ሰዎች 635 ላይ ሳምንት መጽሐፍ ይዛችሁ እንድትመጡ እንደተነገራችሁ አይቻለሁ። መቼም ዛሬ ሁሉም ሰው መጽሐፍ ቅዱስ ይዞ ይመጣል ብዬ አስባለሁ። መጣችኋል ብዬ አስባለሁ። በገጽ ለምትፈልጉ ሰዎች 635 ላይ ምዕራፍ 16 እንደዚህ ይላል። የእግዚአብሔርም ቃል ወደኔ እንዲህ ሲል መጣ። የሰው ልጅ ሆይ ለኢየሩሳሌም ርኩሰቷን አስታውቃት፣ እንዲህም በል ጌታ እግዚአብሔር ለኢየሩሳሌም እንዲህ ይላል፣ ዘርሽና ትውልድሽ ከካናን ምድር ነው። አባትሽ አሞራዊ ነበረ፣ እናትሽም ኬጢያዊት ነበረች። በተወለድሽ ጊዜ በዚያው ቀን እትብትሽ አልተቆረጠም፣ ንጹሕም ትሆኚ ዘንድ በውሃ አልታጠብሽም፣ በጨውም አልተቀባሽም፣ በጨርቅም አልተጠቀለልሽም። በተወለድሽበት ቀን ከሰውነትሽ ጉስቁልና የተነሳ በሜዳ ላይ ተጥለሽ እንጂ ከዚያ አንዳች ያደርግልሽ ዘንድ ዓይን አልራራልሽም። ማንም ከሞን በሕይወት ኑሪ አልውሽ። አሁን በደምሽ እንዳለሽ በሕይወት ኑሪ አልውሽ። በእርሻ ላይ እንዳለ ቡቃያ አበዛሁሽ። አንቺም አደግሽ፣ ታላቅም ሆንሽ፣ በእጅግም አጌጥሽ። ጡቶችሽም አጎጠጎጡ፣ ጠጉርሽም አደገ። ነገር ግን እርቃንሽን ሆነሽ ተራቁተሽም ነበርሽ። በአንቺ ዘንድ ባለፊውና ባየውሽ ጊዜ እነሆ ጊዜው የፍቅር ጊዜ ነበረ። እኔም መጎናጸፊያዬን በላይሽ ዘረጋው፣ ኀፍረተ ሥጋሽንም ከደንሁት፣ ማልሁልሽም። ከአንቺም ጋራ ቃል ኪዳን ገባው ይላል ጌታ እግዚአብሔር። አንቺም ለኔ ሆንሽ፣ በውሃም አጠቢውሽ፣ ከደምሽም አጠራሁሽ፣ በዘይትም ቀባሁሽ፣ ወርቀ ዘቦም አለበስሁሽ፣ በአስቆጣ ቁርበትም ጫማ አደረግሁልሽ፣ በጥሩ በፍታ አስታጠቅሁሽ፣ በሐርም ከደንሁሽ፣ በጌጥም አስጌጥሁሽ። በእጅሽም ላይ አምባር፣ በአንገትሽም ላይ ድር አደረግሁልሽ፣ በአፍንጫሽም ቀለበት፣ በጆሮሽም ጉትቻ፣ በራስሽም ላይ የክብር አክሊል አደረግሁ። በወርቅና በብር አጌጥሽ፣ ልብስሽም ጥሩ ባፍታና ሐር ወርቀ ዘቦም ነበረ። አንቺም መልካምን ዱቄትና ማርን ዘይትንም በላሽ፣ በጣም ውብ ሆንሽ፣ ለመንግሥትም ደረሽ። በንቺ ላይ ካኖርኋት ከክብሬ የተነሳ ውበትሽ ፍጹም ነበረና ዝናሽ በአሕዛብ መካከል ወጣ ይላል ጌታ እግዚአብሔር። እችን ቃል እናንብብ። ቁጥር 14 ጮክ ብላችሁ በጣም ይገርማል። የፌስቡክ ዘመን ማየትን እንጂ ማንበብን አይፈቅድም። መጽሐፍ እስቲ ያዛችሁ ከኔ ጋር መጽሐፋችሁን አንሱ። ሞባይል እንዳታነሱ ተብላችኋል፣ ተነግራችኋል። ሞባይል እንዳታነሱ፣ መጽሐፍ ያነሳችሁ። ጌታ ይባርካችሁ። እስቲ እኛ በሚሰማ በኩል እናንብብ፣ ሌሎችም እንዲሰማቸው ያላመጡ ሰዎች ከፍ ባለ ድምፅ ያ ባንቺ ላይ ካኖርኋት ከክብሬ የተነሳ ውበትሽ ፍጹም ነበርና ዝናሽ በአሕዛብ መካከል ወጣ ይላል ጌታ እግዚአብሔር። ቁጥር 15 ላይ ነገር ግን በውበትሽ ታምነሻል፣
ስለዝናሽም አመንዝረሻል ምንዝርናሽንም ከመንገድ አላፊ ሁሉ ጋር አበዛሽ ይላል። እንጸልይ። ጌታ ይህንን ቃል እንዲያበራለን። እግዚአብሔር የዘላለም አምላክ የዘመናት ሁሉ ንጉሥ በዚህ ቀን ከነጋው እስካሁን ድረስ ከፕሮግራም መሪ ጀምሮ በዝማሬ በሁላችንም ስለመጣው መንፈስና ስለፈሰሰው ጸጋ ክብር ይሁንልህ። ይሄ በፊት የቆመው ባሪያ ያንተ ነው። የተገለጠው መጽሐፍ ያንተ ነው። ለሁላችንም የምናገረው መንፈስ ቅዱስ ያንተ ነው። እግዚአብሔር ሆይ ይህን ጉባኤ እንድታከብር፣ ይህንን መድረክ እንድታከብር፣ ባሪያዬንም እንድታግዘው፣ መጽሐፍ እንዲበራ፣ እውነት እንዲገለጥ ዛሬ ለኔና ለዚህ ሕዝብ ደግሞ መዳን እንዲሆን በጌታ በኢየሱስ ስም እጸልያለሁኝ። ሁሉም ሲሆን ሁሉም ክብር ሁሉ ጊዜም ለንተ ይሁን በጌታ በኢየሱስ ስም አሜን። ኋላ እጸልያለሁ። ግን ይህንን ትምህርት ወይንም ይህን እውነት ላካፍላችሁ ወደድኩኝ። እንደዚህ በሚል ዋና ሐሳብ መሃል መነሻን አስረስቶ መጨረሻ እንዳይበላሽ መጠንቀቅ። መሃል መነሻን አስረስቶ መጨረሻ እንዳይበላሽ መጠንቀቅ። Can you say it again with me? መሃል መነሻን አስረስቶ መጨረሻ እንዳይበላሽ መጠንቀቅ። ሶስት ነገሮች ናቸው ማለት ነው። መሃል አለ፣ መነሻ አለ፣ መጨረሻ አለ ማለት ነው። ስለዚህ መሃል መነሻን አስረስቶ መጨረሻ እንዳይበላሽ መጠንቀቅ። በዚህ ነው የምንጀምረው። ስለዚህ አጠገባችሁ ያለውን ሰው ጨብጣችሁ እያያችሁት ፊት ለፊት ይሄንን ንገሩልኝ ከጻፋችሁ በኋላ ከዛሬ ጀምሮ እያላችሁ ማለት ነው። ከዛሬ ጀምሮ መሃል መነሻን አስረስቶ መጨረሻ እንዳይበላሽ ተጠንቀቅ የሚል መልእክት አድርሱልኝ። እያያችሁ ሁለት ለሁለት ሆናችሁ ሶስት ለቀራሰው እኔ እመጣለሁ። አንድ ሰው ለቀራሰው ካለ እኔ እመጣለሁ። እጅን ፍታ። አሁን አይታይ ፈታሃል። እሺ ፊቱን እያያችሁ ያልኳችሁ እኔ እንደዚህ አልፈልግም። እውነቴን ነው የምላችሁ። ኢትስ ማይ ትሬንድ የኔ ልማድ ነው ይሄ እንደዚህ ብሎ የምናገር አልወድም። እኔ ሰውየውን እያያችሁት ንገሩልኝ። መሃል በሉ፣ መነሻዬን አስረስቶ በሉ፣ መጨረሻ እንዳያበላሽ ተጠንቀቅ። አሁን በእኔ በኩል ነው ተናገራችሁ፣ እናንተ አልተናገራችሁም። እኔ ስለው ያላችሁ እሺ ምን አልኩኝ? ድገሙልኝ። አንተ ለኤልሳ ታውራት። እሺ ይሄ ያነበብኩበት ክፍል ራሱ መሃል ነው። ለምዕራፉ ራሱ መሃል አካባቢ ነው። ግን ሕዝቅኤል ጋር ሊመጣ ይሄ ጊዜ በታሪክ በመሃል ምስራቅ የሚባልበት ኤዥያ ሚድል ኤዥያ የሚባልበት አካባቢ ላይ የፖለቲካ ጡዘት የነበረበት ጊዜ ነው። ቀውስ በተለይ በታሪክ ከ722 የሚባልበት ዓመተ ዓለም የሚባልበት ጊዜ የእስራኤል ሰሜኑ የሚባልበት ክፍል ወይንም 10 የእስራኤል ወገኖች ተማርከው በአሶር ተማርከው ወደ አሶር የገቡበት ጊዜ ነው። እና አሶር ወደ 40 ዓመት ከገዛ በኋላ ሌላ ኃይል ደግሞ ተነሳና ባቢሎን የሚባል ተነሳና ባቢሎን ደግሞ አሰፈሰፈ። ሁሉም ወገን ሲነሳ ታርጌቱ አንድ ነው። እስራኤል ይሁዳ ነው ዋና ታርጌታቸው። እና አሶር የሚባል ትልቅ ኃያል መንግስት ከወደቀ በኋላ ባቢሎን የሚባል ደግሞ ሌላ ኃያል መንግስት መጣና ዙሪያውን ከበበ። በዚህን ጊዜ እስራኤል ወይንም በተለይ ደግሞ ይሁዳ እርዳታን ከግብጽ ለማግኘት ሞክራለች። ዲፕሎማሲ
ለማድረግ ተንቀሳቅሳለች፣ ግን አልተሳካምና ተማረከች። መቼ? በ605 ወይንም በ606 እንደያመለካከት ስለሚለያይ ነው ይሄንን ምላችሁ። እና አንደኛ ምርኮ ተካሄደ። በዚህ አንደኛ ምርኮ ላይ ምናልባትም ብዙ ሰዎች እንደሚስማሙበት እነ ዳንኤል እነ ሰድራቅ ምሳቅ አብድናጎ የተማረኩበት በዚህ በአንደኛ ምርኮ ጊዜ እንደሆነ ይታመናልና ተማረከ። ሁለተኛም ዙር መጣ። ባቢሎን አሁንም አላቆመም። ነቡከደነጾር ሌሎችን ሰዎች ደግሞ ይዞ መጣና በ597 ምናልባትም ጊዜ እንደየሰዎች ሊለያይ ይችላል ያልኳችሁ ነው። አሁንም ሰው ተማርኮ ወደ ባቢሎን ሄደ። ምናልባትም ሕዝቅኤል የሚባል ነቢይ ሄዷል ተብሎ የሚታመነው በዚህ በሁለተኛ ምርኮ ጊዜ ላይ ነው ወደ ባቢሎን ሀገር። እና በዚህ ፖለቲካውና ማህበራዊ ቀውስ አካባቢውን እየናጠ ባለበት ወቅት ላይ ነው ይሄ ሰው እየተነሳው። እስራኤል እንደጠቃላይ ይሁዳ ደግሞ በተለይ በባቢሎን አይን ላይ ወጥቃ ሲፈልግ መጥቶ ይማርካታል፣ ሲፈልግ ባለበት ይገዛልና በዚህ ችግር ውስጥ በነበረበት ጊዜ ላይ ነው ይሄ ነቢይ የተነሳው፣ ነቢዩ ሕዝቅኤል የተነሳው። የሚገርማችሁ ነገር ታሪክ ራሱን ደግማል ይባል የለ። አሁን እንኳን በማወራበት በዚህ ጊዜ ላይ በምስራቅ የዓለማችን ክፍል ኤዥያ ላይ አሁንም የጦርነት ትኩሳት አለ። አሁን ራይት በዚህ ጊዜ ቅድም ባልኩበት አሶር ገዛ፣ ባቢሎን መጣ፣ ባቢሎን ወደቀ፣ ሜዶ ፋርስ መጣ፣ ከሜዶ ፋርስ በኋላ ግሪክ፣ ከግሪክ በኋላ ኦሮም እያለ መጥቷል። ያኔ ነው የምላችሁ ሕዝቅኤል ትንቢቱን ሊናገር ጀምሮ ባቢሎን የዓለሙ ኃያል መንግስት በነበረበት ጊዜ ላይ ነው። አሁን ራይት በዚህ ጊዜ እንኳን ጦርነት አለ። አሁን የምንልበት ኢራን ሜዶ ፋርስ ናት። በዛን ጊዜ ሜዶ ፋርስ ጥምር መንግስት ነው። አሁን እንኳን ትላንትና እንደሚባል ከሆነ ፖለቲከኛ ታርጉኝ እንጂ የኢራን የሃይማኖትም የፖለቲካም ትልቁ መሪ የሚባል ሰው የሞተዋል በጦርነት በአሜሪካና በእስራኤል ቅንጅት በተደረገው ጦርነት። ያ አካባቢ የጦርነት ትኩሳት የማያጠው አካባቢ ነው። ግን ዋና ታርጌቱ ማን ነው ያላችሁኝ እንደሆነ ማን ነው ብያችኋለሁ? እስራኤል ነው። እስራኤል የተጠራ ህዝብ ነው፣ የተመረጠ ህዝብ ነው፣ የአምላክ ፕሮግራም ያለበት ህዝብ ነው። አምላክ ለራሱ ዓላማ የለየው ህዝብ ነውና ያ ፕሮግራምና ምናልባትም የነሱ የአንኖር ዛዬ ብዙ ጊዜ ስለሚጋጭ እዛ አካባቢ ጦርነትና የማህበራዊ ቀውስና ትኩሳት አይጠፋም፣ አሁንም አለ። እና ሕዝቅኤል የስሙ ትርጉም ታውቃላችሁ፣ ብዙዎቻችሁ እንደምታውቁ እርግጠኛ ነኝ። ምን ማለት ነው? እግዚአብሔር ያበረታል ማለት ነው። አሜን። እግዚአብሔር ያበረታል፣ እግዚአብሔር ያጠነክራል ማለት ነው። እግዚአብሔር ቦልድ ያደርጋል፣ እግዚአብሔር ጠንካራ ያደርጋል ማለት ነው። ሁኔታ፣ አካባቢ፣ ነገሮች፣ ፖለቲካው፣ ኢኮኖሚ፣ ሃይማኖቱ፣ ሰዎች በመንፈሳዊ ነገር እየዘቀጡ በሚድበት ጊዜ እንኳን ቢሆን እግዚአብሔር ያበረታል። የሚገርማችሁ ይሄ እግዚአብሔር ያበረታል የሚለው ቃል እግዚአብሔር ያበረታል የሚለው ቃል ኤል የሚለው እግዚአብሔር ማለት ነው። ይሄ ያበረታል ደግሞ የሚለው የዝ ወይንም ካዛክ ከሚለው የዕብራይስጥ ቃል የመጣ ነው። ካዛክ ከሚል የዕብራይስጥ ቃል የመጣ ነው። ካዛክ ማለት የሶስት ቃላት ጥምር ነው በዕብራይስጡ ማለት ነው። እነዚህም ሄት፣ ዛይ እና ካፍ የሚል የሶስት ቃላት ጥምረት ነው። የሚገርማችሁ ሄት የሚለው የዕብራይስጡ አንድ ቃል አዲስ ጅምር የሚል ትርጉም አለው።
አዲስ ጅምር። ዛይ ደግሞ ፍጹም ይሆናል። ከፍጹምነት ጋር ከፐርፌክሽን ጋር የተያዘ ነው። ካፍ ደግሞ ከምርጫ ጋር የተያዘ ነው። ምን ማለት ነው ይሄ? ማለት በእነዚህ ቃላቶች ትርጉም ላይ ቆመን ስንቆም ያበረታል፣ ያጠነክራል፣ ኃይል ይሰጣል የሚል የሕዝቅኤል የስሙ ትርጉም የመረጠው እግዚአብሔር ለራሱ ጅምር ለራሱ ፕሮግራም ፍጹም አድርጎ የትኛውም ሁኔታ ሳያግደው የጠራውን ሰውዬ ያበረታል ማለት ነው። ያጠነክራል ማለት ነው። ታዲያ ሕዝቅኤል ትንቢት የሚናገርበት ጊዜ ቅድም እንዳልኳችሁ አደገኛ ጊዜ ነው። የሚመች ጊዜ አይደለም። ለስብከት የማይመች ጊዜ ነው የሚናገር ነበረው። ሰው እየተማረከ ለምሳሌ አሁን ኢራን እየተመታች ነው፣ እየተደበደበች ነው። አንድ ነቢይ መጥቶ ልስበክ ብል ይመቻል? አይመችም። ግን ሕዝቅኤል እግዚአብሔር እያበረታው ስለነበረ የሕዝቡን መማረክ እየተመለከተ ትንቢት ይናገራል። ምን እያለ? እናንተ ሰዎች ይላቸዋል፣ እናንተ ሰዎች ይሄ የእናንተ እንቅስቃሴ፣ ይሄ የእናንተ ሁኔታ እየሆነ ያለውን ነገር ተመልከቱ፣ የኃጢአታችሁ ውጤት ነው ይላቸዋል። የገጠማችሁ ፈተና መማረክ፣ አገር መልቀቅ፣ መፈናቀል፣ መወገዝ መንስኤው እግዚአብሔር ሳይሆን የራሳችሁ ኃጢአት ነው፣ የራሳችሁ በደል ነው ብሎ የእስራኤልን ኃጢአተኝነት የእስራኤልን በደል ምንም አይነት ሳያመቻምች ለሕዝቡ በድፍረት የተናገረ ነቢይ ነው። በሱ ጊዜ ላይ ያገለግሉ ሌሎች ነቢያቶች አሉ። ዳንኤል በባቢሎን ላይ፣ ኤርሚያስ ደግሞ በኢየሩሳሌም ላይ። ለሕዝቡ ኤርሚያስ ምን ይላቸዋል? እባካችሁ አትታለሉ፣ የሐሰት ነቢያቶች አይሸውዷችሁ፣ ተማርካችሁ ይሰጣችሁ ወደ ባቢሎን ሂዱ ይላቸዋል ኤርሚያስ እዚህ ቦታ ላይ። ሰው ግን መስማ የለውም፣ አይሰማም። ሕዝቡ ዝም በል፣ እኛ አምላካችን እግዚአብሔር ከኛ ጋር ነው፣ ታቦቱ ከኛ ጋር ነው፣ መቅደሱ ከኛ ጋር ነው፣ ምንም አንሆንም፣ አንተ ዝም ብለህ ነው የምትናገረው ይላሉ ለኤርሚያስ። የሚገርማችሁ ነገር ደግሞ ኤርሚያስ እዚህ ጋር እባካችሁ አትታገሉ፣ አትዋጉ፣ አትለቁ፣ ሂዱ፣ ደግሞም እዛ ሄዳችሁ ውለዱ፣ አግቡ፣ ውለዱ፣ ዝሩ ይላቸዋል ኤርሚያስ እዚህ ሆኖ። ሕዝቡ ግን አይሰማም። ነቢይ በነገራችን ላይ ነቢይ ማለት በሰው ፊት የእግዚአብሔር አፍ ማለት ነው። ምን አልኳችሁ? ነቢይ ማለት በሰው ፊት የእግዚአብሔር አፍ የእግዚአብሔር ወኪል ነው ማለት ነው። ካህን ይለያል። ካህን በእግዚአብሔር ፊት የሰው ወኪል ነው። ነቢይ ግን በሰው ፊት የእግዚአብሔር ወኪል ነው። የማንን አፍ ነው የሚናገረው ማለት ነው? በእግዚአብሔር በኩል ሆኖ ነው የሚናገረው። ስለዚህ ሕዝቅኤል እኔ የእግዚአብሔር አፍ ነኝ ብሎ የጠበቃቸው በባቢሎን አገር ላይ የጠበቃቸው ነቢይ ነው ማለት ነው። በእግዚአብሔር ወክልና የተናገረ ነቢይ ነው። እንግዲህ ይሄ አካባቢ ነው የነገርኳችሁ። ጦርነት አለ፣ ሹክቻ አለ፣ መንፈሳዊ ዝቅጠት አለ፣ ብልሽት አለ፣ ክፋት አለ። የእግዚአብሔር ሕዝብ እየተማረከ ነው በዚህ ጊዜ ላይ። ይሄኔ ነው ይሄ ክፍል የመጣው። ተማርከው ወደ ባቢሎን ለሄዱ ሰዎች የመጣው መልእክቱ ነው። ይሄ መልእክት ሰዎቹ ቢቀበሉም ባይቀበሉም ኃይለኛው ስለመጣ ተማርከው ሄደዋል። አንድ አባባል አለ በሐዲግሳ ያምራል። አይ ቲንክ አማን ኪሱካንንሲ ሁሸኮ ሙጊንሲ ሄ ሹካኔ ገቶሂ ይባላል። አዲስ አበባ ከሆነ ደግሞ አለ አማን ኪሱካንንሲ ሁሸኮ ሙጊንሲ ገቶሂ እንከን ሄ ሹካኔ። እነሱ ነቢዩን አንሰማም እንኳ ብሉ ኤርሚያስን ማለት ነው። እባካችሁ አትታገሉ፣ ጊዜያችሁ አብቅቷል፣ አምላክ አልሰማችሁም፣ ተማርካችሁ ድስል አልሰሙም፣
ግን ደግሞ ነቡከደነጾር ሲመጣ የግዳቸውን ሳይወዱ ተማርኮ ሄዱ። ተማርኮ በሄዱበት ግን ማን ጠበቃቸው መሰላችሁ? ሕዝቅኤል። መጣችሁ ነቢዩን መስማት እምቢ ብላችሁ መጣችሁ፣ ጠብቂያችኋለሁ አለ። እኔ እዚህ ጠብቂያችኋለሁ። እዛ አልሰማችሁም፣ እዚህ ጠብቂያችኋለሁ አለ። እዛ መስማት አልፈለጋችሁም፣ ማዳመጥ አልፈለጋችሁም፣ ጊዜ አልሰጣችሁም። እዛ ግን ይሄው ተማርኬ መጥቼ ግን ታጥቂያለሁ አለ ሕዝቅኤል። ካህንም ነው አክቹአሊ ነቢይም ነው። ምን ይላል መጽሐፍ? አሁን ወደ መጽሐፉ እንምጣ። መሃል መነሻን አስረስቶ መጨረሻ እንዳይበላሽ መጠንቀቅ የሚል ሐሳብ ነው እየነገርኳችሁ ያለው። መነሻው ምንድን ነው? ስለዚህ አሳዛኝ እውነት ብያለሁ። አሳዛኝ እውነት መነሻው መሃል ላይ እመጣለሁ። ምንድነው አሳዛኝ እውነቱ? እዚህ ቦታ ላይ ቁጥር 1 ላይ የእግዚአብሔርም ቃል ወደ እኔ እንዲህ ሲል መጣ ይላል። እስቲ ጋር ቆም ይበሉ። የእግዚአብሔር ቃል ወደ እኔ እንዲህ ሲል መጣ የሚለው ሐረግ ፍሬዝ በትንቢተ ሕዝቅኤል ውስጥ ወደ 49 ጊዜ ተጠቅሷል። 49 ጊዜ ነብዩ የእግዚአብሔር ቃል እንዲህ ሲል መጣ፣ እግዚአብሔር እንዲህ አለ እያለ 49 ጊዜ ጠቅሷል። ይሄ ማለት መልእክቱ ቀጥታ ከእግዚአብሔር ነው። የነብዩም ስልጣን የማስልጣን ነው ማለት መሰላችሁ? የእግዚአብሔር ስልጣን ነው። ነብዩ አሁን እያወራ ያለው መልእክቱንም እየተቀበለ ያለው ከራሱ ከእግዚአብሔር በእግዚአብሔር ስልጣን ነው ማለት ነው እንጂ ከራሱ የፈጠረ ነገር አይደለም። የእግዚአብሔር ቃል ወደ እኔ እንዲህ ሲል መጣ። ይሄ የነቢያት አንዱ መገለጫ ነው። የድሮ ነቢያት እያልኳችሁ ነው። የድሮ ነቢያት እግዚአብሔር እንደዚህ ይለኛል ይላሉ። እግዚአብሔር ተናገረኝ ይላሉ። የዘንድሮ ነቢያት ደግሞ በተቃራኒ ካን አይ ፕሮፌሳይ ይላሉ። የኔ ህዝብ ደግሞ ምን ይላል? የስ ዩ ካን ይላል። ፉጨቱሳ ጭብጨባውሳ ማአት ነው ማለት ነው። ግን የድሮ ነቢያት እግዚአብሔር እንደዚህ አለኝ ነው የምለው። ምንጩ የት ነው? እኔ አንዳንድ ነገሮች አይ ቲንክ በእድሜም እየሄድኩ ይመስለኛል። አሁን እየፈራው መጣሁ። ለምን መሰላችሁ? አንዳንድ ፕሮጀክት የሚነራቃቸው ነገሮች አሉ። ታላቅ መንፈሳዊ የትንቢትና የፋውስ ኮንፈረንስ። ቆዩኝ እስቲ፣ ትንቢቱን እንደምናገር ማን እርግጠኛ የሆነው? ፋውሱ ሊመጣ እንደሚችል who decide? እግዚአብሔር ሲሰራ አዘ ሞመንት ነው የሚሰራው። ከነቢያት ጋር የሚሰራው ፕሮግራም ዳርጎ አይደለም፣ ፊል አድርጎ አይደለም የሚሰራው እግዚአብሔር። at the moment, if it is important and if it's necessary, God can speak and make a miracles there. ግን እኛ ኦልሬዲ ያስቀድመን ፕሮጀክት አድርገን የፋውስ የተአምራት የትንቢት የስፔሻል ጸሎት ጊዜ እስቲ ንገሩኝ፣ which one is a special ጸሎት? ነብዩ የእግዚአብሔር ቃል ወደ እኔ እንዲህ ሲል መጣ ሲል it's not from me, it's not I'm making a plan. አንዴ ያሉ አንድ ኮንፈረንስ ላይ ድሮ በእኛ ጊዜ ሊበላውን እግዚአብሔር ይመስገን፣ ድሮ ጸሎት፣ ልሳን፣ ትንቢት ከባድ ነው። በእኛ ጊዜ ልሳን መናገር ማጨብጨብ በእኛ ጊዜ በጣም ከባድ ነውና ቸርች መሪዎች የተቆጡት ይገስጹት አንድ ልጅ አለ በልሳን ምክንያት። እና አንድ ኮንፈረንስ ላይ የቸርቹ መሪዎች ራሱ ያሉበት ላይ ሰውዬ ቆሟል ሊጸልይ የተገሰጸው አለና እስቲ ተናገር ምንድነው ያልኩት ንገረኝ እስቲ ያለው መሪውን ማለት ነው። እስቲ እግዚአብሔር ያሳያችሁ። አሁን መሪ የሱን ልሳን ይፈታል? በምን ሂሳብ ይፈታል? እሱ ትንቢት ልሳን ተናግሮ ፍታ አንተ አይፈታም።
ራሳችንን የምናስተዋውቅበት አይደለም። ትንቢት ልሳን በነገራችን ላይ የአምላክን ሐሳብ የምናገለግልበት ነው። አሜን። ነብዩ የእግዚአብሔር ቃል ወደኔ እንዲህ ሲል መጣ ማለት ይሄንን መልእክት ተጠንቀቁ፣ የዚህ መልእክት ባለቤት እኔ ሳልሆን እግዚአብሔር ነው ማለቱ ነው። መነሻውን ንገርልኝ አለ ለነብዩ። ስለዚህ እኔ እንደዚህ ብያለሁ፣ ነብይ ከራሱ የሚናገረው የራሱ የሆነ መልእክት የለውም። ጻፎችን ሐሳቡነት ነብይ ከራሱ የሚናገረው የራሱ የሆነ መልእክት የለውም። የለም። በምንም አይነት እግዚአብሔር ከተናገረ ብቻ ነው መናገር የሚችለው። ጽፎ ሊመጣ አይችልም። ተዘጋጅቶ ሊመጣ አይችልም። ታናናችኋ ተነካካን እንዴ? አልተነካካንም አይደል? መጽሐፍ ከነካና ካለው የኔ ትርጉም ታውቃላችሁ። መጽሐፍ ከነካና ካለው ነው። ነብይ የራሱ የሆነ መልእክት የለውም። ግን እግዚአብሔር አስ ሞመንት ወይንም ከተክስቱ ከተናገረ ይናገራል እንጂ ታታታታታ ብሎ የሚያመጣ ነገር የለም። ለምን አልፋለሁ? መናገር አለብኝ። ለምሳሌ አሁን አዲስ የመጣው ልንገራችሁ አይደለ? ታይል ታደለ ይላል ልጅ። አዎ ታደለ። እዚህ ቤት በታይ የሚጠራው ስንት ሰው አለ? ዮናስ ዮናስ የኔ ምስኪን ህዝብ ይላል ቆሞ ማይ ስል እሱ ይሞላል። It's projection. Guess ነው። ነብይ በነገራችን ላይ የእግዚአብሔር አፍ ነው፣ የሰው አፍ አይደለም። ነብይ የመጣው ሊገስጽ ነው የመጣው። አክቹአሊ እግዚአብሔር ነቢያትን ሲያስነሳ ሲጀምር እንዲቆጣ ነው የሚያስነሳው። ፍርድ እንደም እየመጣ እንድናገረው የሚያስነሳው በዋናነት ሁሉን እያልኩ አይደለም፣ ሁሉ አይደለም። በዋናነት አንድ ነብይ የምነሳው ህዝብ ወከለ ችግር አለ ማለት ነው። ያን ችግር አድሬስ አርግልኝ ነው፣ ተንከባከበኝ አይደለም። እና ይኸውላችሁ ነብዩ የሚናገረው ይሄ ከነብይ አይጠበቅም መቼም ሆነ የሚናገረው ምንድነው የሚለው? ቁጥር 3 ላይ እንዲህ በላል። ምን ልበል? እግዚአብሔር ለኢየሩሳሌም እንዲህ ይላል፣ ዘርሽና ትውልድሽ ከካንዓን ምድር ነው። አባትሽ አሞራዊ ነበረ፣ እናትሽም ኬጢያዊት ናት። ያንተ ዘር፣ ያንተ መሰረት፣ ያንተን ስን መሰረት ልንገር ያለ እንደው ዛሬ ከፋልክ፣ ተጀነንክ፣ ከኔ ውጪ ሰው የለም በዓለሙ አልክ። በቃ የሌላ አገር ሰው፣ የሌላ ቋንቋ የምናገር ሰው፣ ራስን የማታውቅ ሰው ሆንክ። እኔ ግን ልንገር ያለ አንተ አሞራዊ ነህ ያለው። አንተ እኮ የመጣኸው ከሶሪያ ነው። አንተ የመጣው ከጣዖት አምላኪ ቤት ነው። ያንተ መነሻን አታውቅም እንዴ? አንተ አላው የአባትን ቤት አስባል። አንድ አፍታ እናስብ እስቲ። የአባታችሁን ቤት አስቡ እስቲ። የዛሬ 10 ዓመት ቤታችሁን አስቡ እስቲ። የዛሬ 20 ዓመት ቤታችሁን አስቡ። ራሳችሁንም አስቡ። አንተ አሞራዊ ነህ። አንተ አሞራዊ ነህ። እናትህ ኬጢያዊት ናት። በሌላ አባባል አንተ ተራ ሰው ነህ። አንተ ተራ 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 ሰው ነህ። ያፋርጋ አንተ ተራ ሰው መሆንን ታውቃለህ በሉ እስቲ። እኔ ነኝ ያልኳችሁ እኔን ጠይቁኝ በሉ እስቲ። አንተ አሞራዊ ነህ አለው። እናትህ ኬጢያዊት ናት። አታውቅም? ረሳ እንዴ? አንተ እኮ ባሪያ ነበርክ። 430 ዓመት የፈጋ ለማን? ግብጽ ላይ። ረሳ እንዴ? አንተ እኮ አሞራዊ ነህ። አንተ እኮ ባሪያ ነህ።
ይሄን የምናገረው ነብይ ነው እኮ ነብይ ነው የምናገረው። እናትህን አታውቅም? ያንተን እናት ረሳ? የእናት መልክ ይጠፋሃል፣ የአባት መልክ ይጠፋሃል፣ የተኛህበት ይጠፋሃል፣ የሚሰራው ስራ ይጠፋሃል። ጠፋ ላሳስብህ አለው። እሱም ብቻ አይደለም እናት ጋር አባት ጋር ብቻ አይደለም የቆመው። ምን ይላል መሰላችሁ? ቁጥር 4 ላይ በተወለድሽ ጊዜ በዚያው ቀን እትብትሽ አልተቆረጠም፣ ንጹህም ትሆኚ ዘንድ በውሃ አልታጠብሽም፣ በጨው አልተቀባሽም፣ በጨርቅም አልተጠቀለልሽም። ይሄ ቋንቋ አሁን እውነት እዚህ አገር ለሚወለዱ ህፃናቶች ይገባል? ይሄ ቋንቋ እንዶ ቃል በቃል ብንተረጉመው ማለት ነው። ቃል በቃል ብንተረጉመው ሊትራሊ ብንተረጉመው ይሄ ቋንቋ ለዚህ አገር ልጆች አይገባቸውም። ለምን? እህቶች ስንቴ ሆስፒታል ይሄዳሉ፣ ስንቴ ይታከማሉ፣ ስንቴ እንክብካቤ ያለ፣ ከተወለደም በኋላ ስንት ዳይፐር ያልቃል፣ ስንት ይቀየራል። ግን ልንገር ያለ ልክልካችሁን ልንገራችሁ አለ። አንተ መነሻህን ከረሳህ ልንገር ያለው ነብዩ ምንድነው? ተራ ሰው ነህ። እንክብካቤ የሚያደርግልህ ሰው አልነበረም። ስትወለድ ባዶን የተወለድከው። እንደው እስቲ ከዚህ ውስጥ አሁን ከኛ ከ30 ከ25 በላይ ከሆንን ሰዎች ውስጥ እስከ 40 50 60 ካለን ሆስፒታል ወልዳ ሄዳችሁ የተወለዳችሁ ሰዎች እስቲ እጃችሁን አሳዩኝ። ሆስፒታል ሄዳችሁ የተወለዳችሁ ሰዎች ከ30 በላይ ብያለሁ። ከ30 በላይ እኔ የተወለድኩት ሆስፒታል ነው፣ በዶክተሮች እጅ ነው የተወለድኩኝ። አሳዩኝ ባካችሁ። ከ30 በላይ የለም የለም። እትብታችሁ የተቆረጠው ዶክተር ነው። የነን እትብት የተቆረጠው የተገረዝኩት ሆስፒታል ነው የሚል ሰው እጁን ያሳየልኝ እስቲ። የለም። እሺ 25 ላውርድ አለ 25 ግን አለ እንደዚህ። እሺ አንዳንዶች እድሜ ምርካሳቸው ላሳስባችሁ፣ እድሜያችሁን ተጠቀሙ። እየሄደ ነው። ፍሬሽ እየሆናችሁ ብቻ ታስቡ። እድሜያችሁንም እያሰባችሁ አንተ ስትወለድ እንደው በእንክብካቤ በንጽህና ታሽገ ታጥበ ንጹህ ሆነህ አይደለም። እንደው የሚገርም ነገር ቀጥሎ ምን ይላል? ቁጥር 5 ላይ በተወለድሽበት ቀን ከሰውነትሽ ጉስቁልና የተነሳ በሜዳ ላይ ተጥለሽ እንጂ ከዚያ አንዳች ያደርግልሽ ዘንድ አይን አልራራልሽም፣ ማንም አላዘነልሽም። እንደው መልክሽን አይቶ እንደው አንቺን ተመልክቶ እንደው ወይኔ ይሄ ልጅ ሲያምር ያለ ሰው የለም። ወይኔ ይሄ ሰውዬ በጣም ሲያምር ብሎ የከጀለሽ የለም። አንድ ጊዜ ነበር የቤቶች ድራማ የጀመረ ጊዜ ላይ እካን ታውቁታላችሁ ብዬ አስባለሁ። የቤቶች ድራማ አንዱ ተዋናይ ነው እካ በነዘሩ ሞላ ቤት ወይንም በነጥላውን ጉግሳ ቤት ስገባ ዘሩ ምን ያደርጋል መሰላችሁ? ቤቱ ላይ ኪሎ አለው። ሰራተኛ ቤት ሲመጣ ምን ያደርጋል? ወጣ ይሄንን ምግብ በልተህ የምትመጣው ለውጥ ገና አያለው። አሁን ኪሎን ሊመዝግብ ይላል። ኪሎ ላይ ይወጣል። ከዛ ምን ይሆናል? ይጻፋል። ኪሎ ይጻፋልና ቀጥል ስራ ይሄን ይባላል። ሲወጣ ደግሞ ምን ይደረጋል? እንደገና ውጣ ይላል። ይሄ ሁሉ ኪሎ ከየት ነው የመጣው? እሺ ላሳስባችሁ ባካችሁ። እኔ ይሄን ስብከት ሌላ ጋር ሰብኬያለሁና አንስቻለሁ። እኔ እዚህ ሀገር ሲመጣ ያው ዶክተር በቄ እዚህ አለ፣ ተሱም አለች፣ ሌሎቻችሁም አላችሁና 67 ኪሎ ነኝ። እውነቴን ነው የምላችሁ 67 ኪሎ ነኝ። ያስታወስኩት ይሄ እድሜ ለፌስቡክ ያመጣል።
ያመጣና ሳየው እንዴት ነኝ እና አየሁት። የተቀየረ ብዙ ነገር አለ ከዚህ ጀምሮ ማለት ነው። ኪሎም ጨምሬያለሁ እግዚአብሔር ይመስገን። እድሜ ደግሞ ቀንሻለሁ አልቀነሰም። እኔ ደስ የሚለኝ ማለት ነው ሰው 50 ዓመት ብሎ ያከብራል። ጨመረ ቀነሰ ቀንሶ እኮ ነው የሚያከብረው። ከተሰጠው ቀንሶ የሚከበር ነገር ቢኖር ልደት ነው። ሁሉ ላይ እንደዛ ቢሆን ምን ችግር አለ? ሱቅ ላይ ቀንሶ ቢታመሰግኑ ምን አለ? እቃ ቀንሶ ቢታመሰግኑ እውነቴን እኮ የምላችሁ ንግድ ቀንሶ ቢታመሰግኑ ችግር የለም። እድሜ ቀንሶ ግን እናመሰግናለን። ቤታችን ለጥፈን እንኳን አደረሰ። ስንት ቀነስክ? ስንት ቀንሰሃል? እኔ ግማሹን ቀንሻለሁ። እኔ 20ውን ቀንሻለሁ። ኢየሱስ ጌታ ነው። እና ይሄ ቤት ልክ እና ዘሩን ሞላ ቤት ያለውን ታሪክ ነው እየነገርኳቸው ያለ። ሰው ትናንትናውንና ዛሬን ሳስብ ወይ ጨምሯል ወይ ቀንሷል ማለት ነው። አንቺን የተመለከተና ያየ የወደደሽ የለም። ጎስቋላ ስለነበርሽ መልክሽ ስለማያምር ፊት የገረጣ ስለሆነ ብሎ ፍሽካ ነፊ ስለሚመስል ማንም ዞር ብሎ ያየ የለም። እግዚአብሔር ነብዩን ጠርቶ ምን እያደረገ ነው ማለት ነው? የህዝቡን መነሻ እየነገራቸው ነው ማለት ነው። የህዝቡን መነሻ እየነገራቸው ነው። የአባታቸውን ቤት እየነገራቸው ነው። እየተነሱበትን እየነገራቸው ነው። የኖሩበትን እየነገራቸው ነው። ዛሬ ያላችሁበት ሁኔታ ሳይሆን ትናንትናችሁን አስቡ እያላቸው ነው። አሞራዊ ናችሁ፣ ኬጢያዊ ናችሁ፣ ተራ ሰዎች ናችሁ። መልክ፣ ውበት፣ ቁንጅና፣ ደምግባት የሚያወዛ ነገር ሰውን አትራክት ሊያደርግ የሚችል እናንተ ከምንም ነገር አልነበረም። ከዚህ ቀደም አንስቻለሁ። እግዚአብሔር ይባርካችሁ ይመስገን። አሁን እዚህ ያለው ሰው ሁሉ አብዛኛው ሰው አይደለ ይታያላ። ይሄ ምንድን ነው? ይታያላ። አገር ቤትስ ገባችሁ? ምንድን ነው እሱ? ወይ አህያ ነው ወይ ፈረስ ነው። አህያ ከሆነ ከኋላ ነው የሚመጣው። ፈረስ ከሆነ እንደዚህ ነበር። ንገሩልኝ ባካችሁ። እስቲ አስበሉ ዛሬ ትናንትናህን አስብ። ትናንትና ምን ነበር? እስቲ መነሻን አስበሉ ዛሬ። ያንተ መነሻ፣ ያንተ ቤት፣ የአባት ቤት፣ ያንተ መልክ ምን ይመስል ነበረ? ምን ይመስል ነበር? ማንን ትመስል ነበር? እውነት እህቶች ጌታ ይባርካችሁ። ቅርብ ጊዜ የመጣችሁ ቆይታችሁ የመጣችሁ እግዚአብሔር ይባርካችሁ። ግን እውነት የእናንተስ መልክ አሁን የአሁኑ መልክ ከዛ ጋር ያዛል። አንዳንዶቻችሁ እኮ ስትገቡ ማለት ነው ወይኔ እንትና ወይኔ እንትና በስሎ እንደገባው ከዛ ከ15 ከ20 ቀን በኋላ ከአንድ ዓመት በኋላ ጭራሽ የለም። እውነትን ነው። ራሷ ናት ያስባላ የለም። እንደ ማን ነው ባካችሁ? ሰባኪ ማን ነው? ፓስተር ማተሳላ እኔ ብያለሁ አልልም። እኔ እዚህ ነው ያልኩኝ። እኔ አዎ አስቡ እስቲ እግዚአብሔር በነብዩ በኩል እያለ ያለው መሃል መነሻችሁን እንዳያስረሳ መሃሉን ግን እንያው ነው። መሃል ላይ ምን ሆነ? ይሄ ተራ ለሆኑ ሰዎች መሃል ላይ ምንድነው የሆነው? ኬጣውያን ለሆኑ ሰዎች፣ አሞራውያን ለነበሩ ሰዎች፣ ጎስቋላ ለነበሩ ሰዎች፣ ፊታቸው ለማያምር መልካቸው ለማይስብ ለማይማርክ ሰዎች መሃል ላይ ምን ሆነ? ከምን ሆነ?
እንደዚህ ይላል ቁጥር 6 ጀምሮ ባንቺም ዘንድ ባለፈው ጊዜ በደምሽም ውስጥ ተለውሰሽ ባየውሽ ጊዜ በደምሽ እንዳለሽ በሕይወት ኑሪ አልውሽ። በጣም ልብ የሚሰብር ቃል ነው። ይኸውልሽ አለ ሁሉም ሰው አንቺ ጋር አይቶ አልፏል። አንቺን አይቶሽ አልፎሻል።